ቤዛ እንግዲህ መልስ ሰጥታለች። ቤተሰቦቼ መሆን ያለበት ነገር ይሄ ነው። እኔ የሆነ ነገር ላስተካክል ስል እናንተ የሆነ ነገር ታበላሻላችሁ። ለምንድን ነው ምናምን እያለ እኛ እሷን የምንጠይቃትን ጥያቄ መልሳ እኛን እየጠየቀችን ነው ማለት ነው። እንግዲህ ይሄ ነው እኔ ልል የምችለው ይሄን ነገር እንጂ ሌላ ምንም አይነት ፍቺ ልሰጠው አልችልም። ለምንድን ታውቃላችሁ? እኛ ቤዛን ለምንድን ነው የአብርሃም ህይወት ብቻ የሚያስጨንቅሽ ለሴቶቹ የማትጨነቂው ለምንድን ነው ብለን እኛ ጥያቄ ስንጠይቃት ጥያቄውን የእኛን ጥያቄ መልሳ ለእኛ ትጠይቀናለች። እና ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት። እንዴት ናችሁ? አላችሁልኝ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ውዶቼ ማሮቼ። እንግዲህ እንዴት ነበር ምሽት? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተም ጋር ሰላም እንደሆነ ተስፋ አደርጋለሁ። ብቻ ግን አሁንም እንግዲህ ነገሮች በጣም ትልቅ አወዛጋቢና አስደንጋጭ ነገሮች እየተፈጠሩ ነው። እሱም ነገር እንግዲህ ያው የነ ሩታና የነ ቤዛ የነ አብርሃም የነሱ ጣጣ ነው እንግዲህ አሁን በእኛ ዙሪያ እየዞረ እያስቸገረን ያለው ማለት ነው። እና ቤዛ አሁን ላይ ዛሬ የተናገረችው ነገር እሷ ተስፋ እንድትቆርጥ ልፍስፍስ አይነት ሴት እንድትሆን ወይንም ደግሞ ሁለቱም ሴቶች ሄርሜላና ሩታም ቢሆን ልፍስፍስ ሳይሆን ከአብርሃም ውጪ ህይወታቸውን ቀይረው መኖር እንደሚችሉ እያደረጋችሁ እናንተ ንገሯቸው እንጂ ለፍስፍስና የማይረቡ ሰዎች ወይንም ጠንካራ ሰዎች እንዳይሆኑ አታድርጓቸው ብላለች። እና ይህን ነገር እያደረግን ያለ ነው እኛ ወይንስ እናንተ? አንድ ጊዜ እከሌ ጋር ሁን፣ አንድ ጊዜ እከሌ ጋር አትሁን እያላችሁ ልጁንም ግራ ጋብታችሁት አብርሃም ሌላ የማይሆን ውሳኔ የወሰነው እኮ በእናንተ ምክንያት እኮ ነው አይደል እንደ ቡዜ። ስለዚህ በነቡዜ ምክንያት ነው እነሱ በሚሰጡት ሀሳብ እነሱ በሚሰጡትና በሚናገሩት ነገር ነው አብርሃም አሁን ላይ እልህ ውስጥ ገብቶ ሌላ ህይወት ውስጥ ሊገባ የቻለው። እና እኛ የምንጠይቃቸውን ጥያቄ ለምንድን ነው መልሰው ለኛ የሚነግሩን? መተው እኛ እኮ ነው ጥያቄ ጠየቅናቸው መልሱልን በቃ። አሁን ቡዜ በጣም የሆነ ወገንተኝነት ወይንም ደግሞ ወደ ወንድሟ ታደላለች። በቃ ወንድም የመረጠውን መረጠ ምናምን ነገር። በባለፈው ምን አለኝ? አብርሃም በቀናር 10 ሴት በወር 10 ሴት 5 ሴት ባመጣ ቁጥር እኔ አዲስ ሰው አልተዋወቅም፣ ግን ለመናገር ነው አብራችሁ መሆናችሁሉ ምን እናንተ ምንም ነገር ይሄ ነገር አይጠቅማችሁም ብዬ ልላቸው ነው የተገናኘሁት ብላ ነበር በባለፈው ቪዲዮ። አብርሃም በየሄደበት ሄርሜላን እኮ አብርሃም ቀለበት ሲያደርግላት እኮ አብራ ቁማ ነበረ ቀለበት ስታሳስር የነበረው አይደል እንዴ? ስለዚህ አብርሃም ሲያብድ አብራችሁ እናንተ ቤተሰቦች ወንድሞቹ እያበዳችሁ ኤፍሬም ብቻ ነው ከናንተ የሚለየው። ስለዚህ እነሱ አብረው እያበዱ እኛን ደግሞ እንደንትን ነገር አይደለም። መጀመሪያ ራሳችሁን አስተካክሉ። አብርሃምን እዚህ ነገር ውስጥ እንዲገባ ያደረጋችሁት እናንተ ራሳችሁ ናችሁ ማለት ነው። እና የራሳቸውን ጥፋት ወደኛ ሊያመጡ ይፈልጋሉ ወደ ተመልካች